ፊልሙ የሚጀምረው ኒዳይ በአእምሮ ህሙማን ላይ ገብታ ነው። እዚህ እንድትገኝ ያደረጋት የጀርባ ታሪክ አለ። ታሪኩም ኒዳይ ወደ ነበረችበት የትምህርት ህይወት ይወስደናል። ኒዳይ ጀነፈር የምትባል ጓደኛ አላት። እጅግ ከመወደዳቸው የተነሳ ሰዎች ጌይ እንደሆኑ ይጠራጠሯቸዋል። ነገር ግን የእነርሱ ግንኙነት ከጓደኝነት ውጪ ሌላ ነገር የለበትም። ሆኖም ኒዳይ አይናፋርና ጭምት ነች። በአንጻሩ ደግሞ ጀነፈር ባገኘችው ወንድ የምትሳብ አቋም የለሽ ናት። ኒዳይ ለጀነፈር ያላት የጓደኝነት ፍቅር የፍቅር ጓደኛዋ ለራሱ ይጠራጠራል። በአንድ ምሽት ታዲያ ኒዳይ ቤቷ ይንኳኳል። በሩንም ስትከፍተው ግን ማንም ሰው አልነበረም። ወደ ኩሽናው ሰምታ ስትሄድ ጀነፈር ደም እየተፋች ታገኛታለች። ሁኔታው ኒዳይን አስደንግጧታል። ለፖሊስ ልትደውል ብታስብም ጀነፈር ታስቆማታለች። ሆኖም ኒዳይ ከፍርሃት የተነሳ ዝምታን መርጣለች። ይህ ክስተት የጀመረው ከአንድ ምሽት ነበር። ጀነፈር እጅግ ተወዳጅ፣ ልዩ ቁመናና ቁንጅና ያላት ልጅ ናት። ሁሉም ወንዶች ይመኟታል። በአንድ ምሽት በታላላቅ ዘፋኞች የተዘጋጀ ፓርቲ ተጠርታለች። ሆኖም ብቻዋን ልትሄድ አልፈለገችም። ኒዳይ ጠርታት አብረው ፓርቲ ውስጥ ይገባሉ። ምሽቱንም አብረው እንዲያሳልፉ ሌላ ወንድ ቢጠይቃትም ጀነፈር ግን አልፈለገችም ነበር። አይኗን ሙዚቀኛው ላይ ወድቆ ነበር። ሙዚቀኛ ፒተርንም ተዋወቀዋለች። ፒተር ግን ድንግል ልጅ ካልሆነች እንደማይፈልጋት ከጓደኛው ጋር ሲንሸኳሸኩ ኒዳይ ትሰማለች። ጀነፈር ግን ፒተርን ወዳው ስለነበር ድንግል ነኝ ትለዋለች። በዚህ ጊዜ ድንገት የእሳት አደጋ ይነሳል። ነገር ግን ፒተር ጀነፈርን ፈልጓት ነበር። ከኒዳይም ነጥለው ይወስዷታል። ከዛ ምሽት ጀምሮ ጀነፈር ሌላ ሰው ሆናለች። በውስጧ ደስታ የመነቃቃት ስሜት ይሰማታል። በእሳት አደጋው ምክንያት ልጆች ጓደኞቻቸውን አጥተዋል። ከዛም አንዱ ጃክ ነበር። ጃክ በሐዘን በነበረበት ውስጥ ጀነፈር ፈልጋዋለች። ሆኖም ጫካ ውስጥ ተቀጣጥረዋል። ጀነፈር ስሜቱን ማነሳሳት ጀመረች። በዚህ መሃል ጀነፈር ወደ ተለየ ፍጥረት ተቀይራ ትበላዋለች። ጀነፈር ቀጣይ ዓላማ ያደረገቻቸው ብዙ ወንዶች አሉ። ከዛም አንዱ ትንሹ ነበር። ትንሹ ብዙ ሴቶች ይወዱታል። ጀነፈር ግን እሱ ታይፓ እንዳልሆነ ትናገራለች። ነገር ግን ጀነፈር ካልበላችው ውበቷ ስለሚጠፋ ግድ እርሱን ማደን መርጣለች። ሆኖም ከእርሱ ጋርም የእራት ቀጠሮ ተሳክቶላት የቀጠረችውን ቦታ ግን ለየት ያለ ጨለማማ ቦታ ነበር። ትንሹም አግኝቶ እሷን የበላ መስሎት ነበር። ነገር ግን በጀነፈር ተበልቶ ይቀራል። ይህ እየተፈጠረ ያለው እንግዳ ክስተት ኒዳይን ስቧል። ኒዳይ ከዛ ምሽት ጀምሮ ምን እየተፈጠረ እንዳለ ግራ ገብቷታል። በዚህ ምሽት ጀነፈር ከትንሹ ጋር ቀጠሮ እንዳላት ታውቅ ነበር። ኒዳይን ጠርጥራ ወዳሉበት ቦታ ስትጓዝ መንገድ ላይ ጀነፈርን ደም በደም ሆና ታገኛታለች። ኒዳይ ግን ደንግጣ መኪናውን አዙራ ወደ ቤት ትሄዳለች። ቤትም ስትገባ ግን ጀነፈርን ታገኛታለች። ነገር ግን ምንም አይነት ደም አልነበራትም። ኒዳይም እየቃዠች እንዳለች ታስባለች። ሆኖም ጀነፈር እውነቱን ልትናገር ታቅዳለች። ጀነፈር ከዛ ምሽት ጀምሮ የገጠማት ነገር ትናገራለች። ፒተርና ጓደኞቹ ይዘዋት ከሄዱ በኋላ ለሰይጣን መስዋዕት ሊያደርጓት ወስነዋል። ምክንያቱም ድንግል ሴት መስዋዕት ማድረግ ለሀብትና እጅግ ዝነኛ ለመሆን ይረዳል ብለው ያስባሉ። በጭካኔም ለሰይጣን ይሰዋታል። ችግሩ ግን ጀነፈር ድንግል አለመሆኗ ነው። በፒተር ለመወደድ ብላ ድንግል ነኝ እንዳለች አላወቁም ነበር። ሆኖም ጀነፈር በህይወት ልትመለስ ችላለች። ስትመለስ ግን ከገዳይ መንፈስ ጋር ተጣምራ ነበር። በዚህም ወንዶች ብቻ አላማ በማድረግ ትገላቸዋለች። አሁን ኒዳይ ሁሉም ነገር ግልጽ ሆኖላታል። ያላት አማራጭም ወንዶችን ከጥቃቷ መከላከል ነበር። አሁን በኮሌጃቸው ትልቅ ግብዣ ተዘጋጅቷል። በዛ ግብዣም ጀነፈር እንደምትገኝ አምናለች። ሆኖም ፍቅረኛዋን ዴቭን እዛ እንዳይመጣ ብትነግረውም በነገሯ ግን ሊያምናት አልቻለም። ግብዣው ላይም ሊገኝ ወስኖ ነበር። ነገር ግን ዴቭ ቀጣይ የጀነፈር አላማ ነበር። ሆኖም ዴቭ ወደ ግብዣው እየሄደ ባለበት ሰዓት ተጠልፎ ተወስዶ ነበር። ጀነፈር የሚያፈዝና ልብ የሚያቀልጥ ነገር አለ። ሆኖም ማራኪ ሆና እንድትታይ ያደርጋታል። በዚህ ጊዜ ኒዳይ በውስጧ ዴቭ ችግር ውስጥ እንዳለ ይሰማትና ግብዣውን ጥላ ትወጣለች። ጀነፈር የበላቻቸው ወንዶች ሁሉ ከመሞታቸው በፊት ፈዘውና ራሳቸውን እንደማያውቁ ይሆናሉ። ያም ነገር ኒዳይ ቀድማ አጥንታው ነበር። ዴቭ በዚያ ነገር መጠቃቱ ደግሞ ውስጧን ጎድቶታል። ኒዳይ በደረሰችበት ሰዓት ዴቭ ለህይወቱ ሲታገል ሙቶ ታገኘዋለች። ጀነፈርም አምልጣ ነበር። በዚህም ጊዜ ኒዳይ በቀሏን ለመበቀል ማሴር ጀመረች። ጀነፈር ሐዘን ፍጹም አይሰማትም። በእሳት አደጋ ለሞቱ ሰዎች ተማሪዎች ሐዘናቸውን ሲገልጹ፣ ጀነፈር ግን የደስታ ስሜት ይሰማት ነበር። ሆኖም አሁንም ስለ ዴቭ ሞት
ግድ አልሰጣትም። የቀጣይ ኢላማዋን እያጠናች ነበር። ኒዳይ ጄኒፈር በቀላሉ እንደማትሞት ታውቃለች። ሆኖም ስለ እርሷ ስታጠና አንድ ነገር ላይ ትደርሳለች። መናፍስት በቁሳዊ ነገር እንጂ ሙሉ በሙሉ በሰውነቷ እንደማያድሩ ልብ ትላለች። ይህንንም አጥንታ ወደ ጄኒፈር ቤት ትሄዳለች። በተኛችበትም እርሷን ማነቅ ጀመረች። ሆኖም ልታሸንፋት አልቻለችም። በመጨረሻ አንድ ነገር ትዝ ይላታል። ጄኒፈር በጣም የምትወደው ሀብል አላት። እርሱም ከአንገቷ ስትበጥሰው ኃይሏን ታጣለች። ወዲያውኑም ወግታ ትገላታለች። የአእምሮ ህሙማን እስር ቤት የመገኘቷም ታሪክ ይህ ነበር። ነገር ግን እዛም ብዙ መቆየት አልቻለችም። አጥሩንም በርግዳ ትወጣለች። ምክንያቱም ጄኒፈርን ለመግደል በምትሞክርበት ጊዜ አንገቷን ነክሳት፣ መንፈሱም ወደ እርሷ ተላልፎ ነበር። መጨረሻ ላይ ኒዲ ከአእምሮ ህሙማን እስር ቤት ካመለጠች በኋላ መኪና ላይ ስትሳፈር የሚጨርስ ምርጥ ፊልም ነው። ከወደዳችሁት ላይክ ማድረግ እንዳይረሳ። ሰብስክራይብ በማድረግም ቤተሰብ መሆን ይችላሉ። ቀጣይ እስክንገናኝ ቸር ቆዩ።